በተለይ የአሜሪካን ሀገር የ20 ብር ምግብ በልተን 50 ብር ቲፕስ እናስቀምጣለን። ጋሼ የድህነት ምሳሌ። አሁን ላይ የተረገጠ ቃሪያ መስሎ መራመዱላቸው ገና 45 ዓመት ጠብቄ ምናምን የሚል ማይንድ ሴት ውስጥ ካለህ በጣም እርግጠኛ ሆኜ የምነግርህ አጎትን ትቀር እንደውም እጥፍ ነው። This is a wake-up call. This is the story of the diaspora. De la diaspora, la hija de la diaspora. ዲያስፖራ ቫይብ። ሰላም የዲያስፖራ ቫይብ ተከታታዮች እንደምን አላችሁ? በተለይ የአሜሪካን ሀገር የምትኖሩ ያው ቃል በገባሁት መሰረት ችን ራስ ምታት የምታመጣ አጥር ያለች ቪዲዮ ለዛሬ ሼር ላረጋችሁ ወሰንኩ። በተለይ ወጣት ለሆናችሁ ጊዜያችሁን ሂር ኤንድ ዴር በማይረባ ነገር እያጠፋችሁ ላላችሁ this is a wake up call። ወደ ጉዳይ ስገባ በቀን $4.20 ሴቭ ማድረግ የሚያቅታችሁ ይመስላችኋል? ይቺ በቀን ሴቭ ልትደረግ የምትችል $4.20 ሚሊዮነር ልታደርጋችሁ እንደምትችል ተገንዝባችኋል? አይ ነው በጣም ትንሽዬ አማውንት ነው ሜንሽን ያደረኩት። some of you guys maybe it's good to be true. It's not $4.20 ሚሊዮነር የምታደርገን ብላችሁ ትንሽ ግራ ልትጋቡ ትችላላችሁ። ግን እችን $4.20 ወስዳችሁ ሴቪንግ አካውንታችሁ ውስጥ ብታስቀምጡት ሬጉላር ሴቪንግ አካውንታችሁ ውስጥ ሴቭ ብታደርጓት 640 ዓመት አካባቢ ይፈጅባታል ሚሊዮን ልታደርጋችሁ። might take 640 years to become a millionaire by saving ያችን $4.20 እሱ ለማለት ፈልጌ አይደለም። ግን ተጨማሪ how invest ማድረግ ኢንቨስትመንት ጥበብ ሌሎች እንዴት የአሜሪካንን ድሪም እንዳጣጣሙት በዚች ትንሽዬ ገንዘብ ምሳሌ ልሰጣችሁ ስለፈለኩ ነው። ከዚህ በፊት ባለው ቪዲዮ ላይ እንደገለጽኩት በብዙ ግንዛቤ ጥረት በቀን ለምሳ ከምናወጣው በታች የሚሆን ገንዘብ ሴቭ ማድረግ አቅቶን ያው ሚሊዮነር ከመሆን አግዶናል ብዬ ባለፈው ቪዲዮ ላይ በትንሹ አይዲያውን ሼር ለማድረግ ሞክሬ ነበር። አይኖ የኛው ደግሞ ባሰ the more ባወቅ ቁጥር እኔ ራሴ it's good to be true how እንዴት ነው ይሄንን ያላወቅኩት? በጣም እኮ ትንሽ ገንዘብ ነው ማለት በቃ I don't know maybe ለጊዜው አለመታደል ነው በሚል ልለፈው። አሁን ላለንበትና አሁን ለምናደርገው ካሁን በኋላ አውቀን ወደምንሄደው ጉዳይ ላይ ፎከስ እናድርግ። ያለፈውም አለፈ what can we do? አሁን ግን here and there እንደዚህ አይነት ኢንፎርሜሽን ሼር እያደረግን ከድህነት ልንላቀቅ ነው። ጀነሬሽናል ዌልዝ ክሬት ልናደርግ ነው። ልጆቻችንም የሴቪንግ ጥበብ ቀላል በትዕግስት ኮሚትድ ሆኖ የመቆጠብ ጥበብ እንዴት ሚሊዮነር ሊያደርጋቸው እንደሚችል ልናስተምራቸው ነው በተገኘው ቋንቋ። ስለዚህ ያን ግንዛቤ ለማምጣት ስለፈለኩ ነው ለዚህ ጥቃቅን ነገሮችን እያመጣው ድሮፕ ለማድረግ እየሞከርኩ ያለሁት። yes እነዚህ ጥቃቅን ነገሮች ናቸው። እነዚህ ትናንሽዬ ገንዘቦች ናቸው ሌሎቹንም ሚሊዮነር ያደረጉት እና የአሜሪካን ድሪም የሚያጣጥሙበት ዋና ምክንያት። ወደ ገደለው ስገባ this $40.20
እንዳልኩት the regular saving account የምናውቀው Wells Fargo, Bank of America and so on አይነት regular saving account ውስጥ ሴቭ ብናደርገው ኢማቴክ 640 years ማለት 640 ዓመት የሚቆየው የሚኖረውስ እሱ ላውንጣ ፈልጌ አይደል ግን that regular saving account ፈረንጆቹ the lazy account ይሉታል the regular saving account the lazy account ምክንያቱም ምንም አይሰራ ምንም አይጠቅምም ምንም አይወልድም for that matter የሚመከረው ቤት ለመግዛት ወይ መኪና እንኳን ለመግዛት ያው ገንዘብ ማጠራቀም ያስፈልጋቸዋል አይደል ቤት ለመግዛት ዳውን ፔመንት ለማድረግ maybe 20,000 30,000 you have to come up with some amount of money so ያ ገንዘብ ሴቭ ነው የሚደረገው ቤትም ለመግዛት ሆነ መኪና ለመግዛት ሴቭ የምታደርጉትን ገንዘብ ሬጉላር ሴቪንግ አካውንት ውስጥ እንድታስቀምጡ አይመከርም ሃይ ይልድ ሴቪንግ አካውንት ውስጥ ብታስቀምጡ ያንን ገንዘብ በ3 ዓመትም በ4 ዓመትም ከሆነ የምታጠራቀሙት ሬጉላር ሴቪንግ አካውንቱ ምንም ስለማይወልድላችሁ 0.00 ምናምን ሴንት ስለሆነ ምንም የትም ስለማያደርሳችሁ አትሊስት ሃይ ይልድ ሴቪንግ አካውንት ውስጥ ብታስቀምጡት ያለሆነ ጉዳይ ዳውን ፔመንት ልታደርጉ ያሰባችሁት ገንዘብ የሆነ ገንዘብ ይወልድላችሁና ወይ ፍሪጅ ወይ ሶፋ ወይ የሆነ ነገር የቤት ዕቃውን እንኳን ሊገዛላችሁ ይችላል ወይ something ኤክስትራ ነገር ይሰጣችኋል ለማለት ተፈልገው ነው ስለዚህ that's why ፈረንጆቹ the regular saving account is a lazy account ይሉታል እና Wells Fargo እና Bank of America እና የሚጠቀመው ይሄ regular saving account ማለት ነው ስለዚህ እነዛ saving accountዎች lazy account በሚል ይታወቃሉ ምንም አይሰሩም ስራ አይሰሩም ምንም ስራ ስለማይሰሩ lazy account ብለው ይሰይሟቸዋል ስም ይሰጧቸዋል እና እዛ ውስጥ ሴቭ አድርጉ እያልኩ አይደለም but if you invest ይህችን የስታርባክስ ኮፊ እንኳን ልትገዛ የማትችል $4.20 in dividend buying account in 45 years you will become a millionaire 45 ዓመት ጠብቄ ገና ምናምን አምልትል ትችላለህ አጎትህ አሜሪካን አገር 45 ዓመት ዱቅ ብሎ $500 እንኳን ሴቪንግ አካውንት ውስጥ የለው ግን በቀን ስንት ብር ነበር የምታጠፋው ብለህ ብትጠይቀው በእኛ ጊዜማ አበሻ ቤት ሄደን የ20 ብር ምግብ በልተን 50 ብር ቲፕስ አናስቀምጣል ነው እያለ ይኮፍስልሃል ጋሼ ደህንነት ምሳሌ ሌዋንዬማ ለዛች ቀላ ብላ ረዘም ላለችው ጨዋታውና አረማመዷ ለሚያምረው ከ100 ብር በታች ስጥ ቻታላቅ ብሎ የሉዘር ጀብደኝነቱን ሊያጫውተው ይችላል አሁን ላይ የተረገጠ ቃሪያ መስሎ መራመዱን ላይ ይችላል ወላ ፎርም ሞልቶ የወከር ወረፋ የጠበቀ ነው አንተም ገና 45 ዓመት ጠብቄ ምናምን የሚል ማይንድ ሴት ውስጥ ካለህ በጣም እርግጠኛ ሆኜ መነግርህ አጎትን ትቀላቀላለህ እንደው እጥፍ ድርብ አድርገህ አሁን ወደ ፖይንቴ ስመለስ ይህችን $4.20 እንደው $10 ብታደርጋት በ36 ዓመት ውስጥ ወይ ደግሞ ከ36 ዓመት በኋላ ሚሊዮነር ታደርጋለች እንደው እግዚአብሔር እፍ ብሎብህ ይህ ሰው የሚለው ነገር ሴንስ ይሰጣል እንደውም ለምን $20 a day ኢንቨስት አላረግም in dividend buying account ብለህ ከወሰንክ በ30 ዓመት ውስጥ ወይ ከ30 ዓመት በኋላ ሚሊዮነርነትን ትጎናጸፋለህ ምክንያቱም አሜሪካን ሀገር ነው የምትኖረው here and there የተገኘውን ስራ ሰርተህ እችን little money ሴቭ ማድረግ አቅት እቺ ሴቭ ያረጋት ትንሽዬ ገንዘብ በትግስት ለረጅም ዓመት ኢንቨስት ብታደርጋት yes ሚሊዮነር መሆን ትችላለህ yes ይቻላል በዚህ አጋጣሚ ወላጆች
ልጆቻችሁን በተገኘው ቋንቋ በምትግባቡበት መንገድ የዚህ የኢንቨስትመንት ግንዛቤ እንዲኖራቸው ኤርሊ ኤጅ ላይ ኮስቶዲያል አካውንት ክፈቱላቸው። ለበርዝዴያቸው ገንዘብ ይሰጣቸዋል። ክርስማስ በመጣ ቁጥር ገንዘብ ይሰጣቸዋል። ሂር ኤንድ ዴር የሚያገኙትን ኦኬ ይክም ባይ 60%ን አውት ኦፍ ዳ መኒ የምትፈልገውን ነገር ግን 40% ኮስቶዲያል አካውንት ተከፍቶልሃልና እዛ ኮስቶዲያል አካውንት ውስጥ እየወሰደን እናስቀምጥ የሚል ልምምድ ኤርሊ ኤጅ ላይ ፈጠሩላቸው። ሶ ዳ አይዲያ ምንድነው? እነዚህ ልጆች ያን የሴቪንግ ሃቢት ለምደው ያን የሴቪንግ ማይንድሴት ይዘው የሚያድጉ አይነት ነገር ከሆነ ፎር ዳም ማተር ቢያንስ 60-70%ቱ ሊያስቀጥሉት ይችላሉ። ስለዚህ ቃል በገባሁት መሰረት በዚህ ዙሪያ የተለያዩ ቪዲዮዎችን ቀርጻለሁ፣ የተለያዩ ኮንቴንቶችን ክሬት አደርጋለሁ። ቴክኒኮች፣ ጥበቦች፣ ዘዴዎች ይዤ እመጣለሁ። በቀጣይ ቪዲዮዎቻችን የመማር ስቴፖች፣ የመጀመሪያው ስቴፕ ምንድነው? የሚቀጥለው ስቴፕ ምንድነው? ከዛ በኋላ ምንድነው የምናደርገው? ይሄ ማለት ምንድነው? ይሄኛው ተርሚኖሎጂ ምንድነው? ትርጉሙ ምንድነው? እያልን እየተበታተንን እየተማርን እንሄዳለን። ሶ ቢ ሬዲ። እመኑበት። ማመን ነው የሚያስፈልገው። ይቻላል። ቢኮዝ ያው ምሳሌው እንደሰጠዋችሁ እቺ ትናንሽዬ ገንዘብ በቀን ሴቭ የምትደረግ ገንዘብ ነው ሰዎችን ሚሊዮነር ያደረገቻቸውና ዋናው ትግስቱና እምነቱን ይዘው አስቀጠሉት። ያ ያስቀጠሉት ገንዘብ ሰራላቸው። ያ ገንዘብ የሰራላቸውን ደግሞ ለልጅ ልጆቻቸው አስተላልፈው ያው ይሄን እንደ ደጋግሜ የምለውን የአሜሪካንን ድሪም እየኖሩት ነው። ስለሚቻል ነው ማለት ነው። እንግዲህ ያው ምሳሌ እንደሰጠሁት $4.20 a day መቼ ሴቭ የማድረግ የማይችል ያለ አይመስለኝም። ፎር ዳት ማተር 16 years old እንኳን ሴቭ ማድረግ ይችላሉ አይደለም እኛ እና ስለዚህ ሬዲ ሁኑ። ይሄንን ነገር ወደ ልባችሁ ለመውሰድ ራሳችሁን አዘጋጁ። በጣም ይቻላል። በጣም የሚቻል ነገር ነው። I'm very excited. Like I said, you know, the best time to plant a tree was 20 years ago. The next best time to plant a tree is today. ጌሙን እንውሰደው፣ እንወቀው። ሌሎቹ የተጠቀሙበትን ቴክኒክ እኛም እንጠቀም። እነሱ ብዙ ገንዘብ ሜክ ስላደረጉ እኛ ትንሽ ገንዘብ ሜክ ስላደረግን አይደለም። ይቻላል። ያለንን ገንዘብ ሴቭ አድርገን ሚሊዮነር የመሆን ምናልባት እነሱ ማልታ ሚሊዮነር ሊሆኑ ይችላሉ፣ ቢሊዮነር ሊሆኑ ይችላሉ ባላቸው የገንዘብ አቅም። ግን እኛም ባለን የገንዘብ አቅም በዚች በትንሽ የገንዘብ ሚሊዮነር መሆን ይቻላል። ስለዚህ ያንን ሃቢት ለማዳበር ያን ሴቪንግ ሃቢት ለማዳበር ሴቭ ያደረግነው ነገር የትኛው ዲቪደንድ ባይ አካውንት ውስጥ ነው ኢንቨስት ማድረግ ያለብን፣ ምን እና እነማን ላይ ነው ኢንቨስት ማድረግ ያለብን፣ ማን ምን ይሰጠናል፣ በምን ያህል አመት፣ እንዴት የሚለውን ነገር ጠቅላላ በታትኜ በተለያዩ ቪዲዮዎች ይዤላችሁ እመጣለሁ። ኢን ሎንግ ራን ያው በላይቭም በምንም ተገናኝተን የምንማማርበትን መንገድ እያዘጋጀው ነው። በዛም እንገናኛለን። ቢሆንም እኔም አልኩት አላልኩት ሬዲ ሁኑ፣ ዲግ አድርጉ። አሁን ቻትጂፒቲ ያለ ኦል ካይንድ ኦፍ ኤአይ ያለ መጠየቅ ብቻ ነው። እኔ የምለውን ተወስዱትና እንደገና ትጠይቁታላችሁ፣ ጉግል ታረጉታላችሁ። ይቻላል። ተጨማሪ አይዲያ ይኖራችኋል። ሞር አይዲያ ሲኖራችሁ፣ ሞር ግንዛቤ ሲኖራችሁ ወደ እምነት ትመጣላችሁ። ወደ እምነት ስትመጡ ሴቭ ማድረግ ትጀምራላችሁ። ሴቭ ስታደርጉ ደግሞ ኢንቨስት ማድረግ ትጀምራላችሁ። ከዛ በኋላ ማንም አያቆማችሁ። ግን መጀመሪያ ማመን መቻል አለብን። እምነቱ ያስፈልጋል። ሁላችንም ከዚህ በፊት ግንዛቤ የለንም ነበር፣ ያላወቅነው ማአት ነገር ነበረ። ግን አሁን አውቀናል። በቃ ያለፈው ነገር አልፏል። ስለዚህ ከአሁን እንጀምር። ከናንተ የሚጠበቀው ይሄንን ፔጅ ሰብስክራይብ ማድረግ ነው። ከወዳጅ ከዘመዶቻችሁ ጋር ሼር አድርጉት። yes it's possible we get there። እምነት ብቻ ነው የሚያስፈልገው። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ። Diaspora Vibe.